ውድ የቻናሌ ተከታታዮች ዛሬ የማሳያችሁ በ2018 እንደ ኢትዮጵያ አቆጣጠር ወይም 26 የ8ኛ ክፍል ውጤት እንዴት ማየት እንደምትችሉ በሞባይላችሁ በኦንላይን በዌብ እና እንዲሁም በቴሌግራም ቦት እንዴት ማየት እንደምትችሉ የማሳያችሁ ነው የሚሆነው ማለት ነው። ስለዚህ ይህን ቪዲዮ እስከ መጨረሻው ካያችሁ እናንተ ኦንላይንም ሆነ በቦት ማየት ትችላላችሁ ማለት ነው። ቪዲዮ በጣም አጭር ነው። እስከ መጨረሻው ተከታተሉ። ለመጀመር ጉግል ክሮም ትከፍታላችሁ። ከዛ በኋላ እዚህ ጋር ቀለም ሚዲያ ብላችሁ ትጽፋላችሁ። ጉግል ክሮም ወይም ኤኒ ዌብ ብራውዘር መጠቀም ትችላላችሁ፣ ችግር የለውም። ቀለም ሚዲያስ ብላችሁ ስትከፍቱ ቀለም ሚዲያ ሚኒስትሪ.ኢቲ የሚል ይመጣላችኋል። በሞባይል በዌብ ነው በኦንላይን እያየን ያለ ነው። እንደዚህ ስክሮል ስታደርጉ የሁሉም ክልሎች እዚህ ጋር ታገኛላችሁ ማለት ነው። እዚህ ውስጥ የክልል ሊስት ካጣችሁ በቴሌግራም ቦቱ ላይ ታገኛላችሁ። አሁን ለምሳሌ የኦሮሚያ ስለሆነ እዚህ ሊስት ውስጥ አለ ማለት ነው። እናንተ በዚህኛው ሊስቱን ያጣችሁ ደግሞ በቦቱ ልታገኙ ትችላላችሁ። ቦቱ ላይ ሁሉም ስላለ ማለት ነው። ስለዚህ ኦሮሚያ በሚለው አሁን እከፍትላችኋለሁ። የቦቱን ደግሞ ቀጣይ እናያለን ማለት ነው። አሁን የኦሮሚያውን የከፈትኩ ነው። አሁን እዚህ ጋር ስንመጣ ቼክ ማይ ሪዛልት የሚል አለ። እሷንም ታፕ እናደርጋለን። እንግዲህ እዚህ ጋር ሬጂስትሬሽን ነምበር እና ፈርስት ኔም የሚል አለ። የተማሪውን ሬጂስትሬሽን ነምበር እና እንዲሁም ፈርስት ኔም በጥንቃቄ እናስገባለን። ሬጂስትሬሽን ነምበሩን ከላይ ፈርስት ኔሙን ደግሞ ከታች እናስገባለን ማለት ነው። ከዛ ስንጨርስ ቼክ ማይ ሪዛልት የሚለውን ታፕ እናደርጋለን። እንደምትመለከቱት የተማሪው ሪዛልት እንደዚህ ማየት ችያለሁ ማለት ነው። ሌላ ዝርዝር ከፈለጋችሁ ደግሞ ወደ ላይ ስክሮል ስታደርጉ የሁሉንም ሳብጀክቶች ታገኛላችሁ ማለት ነው። ይሄ ከ60 ያመጡት ውጤትና እንዲሁም ከ100 ያመጡትን ያስቀምጣል ማለት ነው። አንስወርድ የሚለው ከ60 ያመጡት ነው። ዳውንሎድ ለማድረግ ደግሞ ዳውንሎድ የሚለው ስትነኩ እንደዚህ ዳውንሎድ ማድረግ ትችላላችሁ ማለት ነው እንዳያችሁት። እና ዳውንሎድ ያደረጋችሁትን ለመክፈት ደግሞ ፋይል ማናጀር ላይ ገብታችሁ እንዲሁም ዳውንሎድ የሚለው ፎልደር ውስጥ ብትገቡ ይሄው እዚህ ጋር ቁጭ ብሏል ማለት ነው። በአይ ቲንክ በሬጂስትሬሽን ነምበሩ ቁጭ ይላል። እሱን ከፍታችሁ ማየት ፕሪንት ማድረግ ትችላላችሁ ወደ ኮምፒውተር አስተላልፋችሁ። በቴሌግራም ቦቱም ለመመልከት ኦሮሚያ ሚኒስትሪ.ኢቲ ብላችሁ ዝርዝር ላይ ከገባችሁ በኋላ እዚህ ጋር የምትፈልጉትን ክልል ትመርጣላችሁ። ዝርዝር አይተናል። እንግዲህ ኦሮሚያ የሚለው ላይ ስንገባ ያው እዚህ ጋር ጌት ሪዛልት ኦን ቴሌግራም የሚል አለ። እሱን ታፕ ስታደርጉት ቀጥታ ወደ ቦቱ ይወስዳችኋል ማለት ነው። ቀጥታ ወደ ቦቱ ይወስዳችኋል። አሁን ወደ ቦቱ እየወሰደን ነው። ይሄው ለመጀመር ሜኑ አለች። እቺ ሜኑ ታፕ ማድረግ አለባችሁ ማለት ነው። እቺ ሜኑ አንዴ ታፕ ስታደርጉት ግሬድ ያስመርጣችኋል ማለት ነው። ለምሳሌ እኛ አሁን የፈለግነው ግሬድ 8 ስለሆነ ግሬድ 8 ላይ ታፕ እናደርጋለን። ሜኑን ስነካ አሁን ሲመጣ ከዚህ ደግሞ ክልል እንመርጣለን ማለት ነው። ቅድም እንግዲህ ኦንላይን ላይ ወይም የዌቡ ላይ ካጣችሁ እዚህ ጋር ታገኛላችሁ አልኩት። ለዚህ ነው እዚህ ጋር እንደምታዩት በርካታ እዛ የሌሉ እዚህ ያሉ ማለት ነው። አሁን የኦሮሚያ መርጫለሁ። ኦሮሚያ ስመርጥ ቁጥር አስገባለኝ። ተማሪውን ቁጥር ሬጂስትሬሽን ነምበር አስገባውኝ። ሳስገባው ደግሞ ስም ፈርስት ኔም አለኝ። የመጀመሪያ ስም ነው የምታስገቡት፣ ሙሉ ስም አይደለም። ፈርስት ኔም ታስገባላችሁ። ከዛው ኢንተር ስትሉ እንደምትመለከቱት ሙሉ ውጤት ያመጣል ማለት ነው። እንግዲህ እዚህ ጋር ከላይ የተጨመቀውንና ከስር ደግሞ ዝርዝሩን ያመጣል ማለት ነው። ከ60 ያገኙት እነሱ የመለሱትና ከአጠቃላይ ቶታል ደግሞ ከ100% እንደዚህ ያሳያችኋል ማለት ነው። ይህንን ስክሪንሾት ማድረግ እንደፈለጋችሁ ዶክመንት አድርጋችሁ ማስቀመጥ ትችላላችሁ ማለት ነው። እንግዲህ ተማሪዎች የ8ኛ ክፍል ውጤት እንደዚህ ነው። የ6ኛ ክፍልም የ10ም የ12 ኢንትራንስም የኤግዚትም የሁሉንም አይነት በዚህ አይነት መልኩ ሰርተን ስለምንልቅላችሁ እንደዚህ አይነት ጠቃሚ ቻናል ማግኘት አስፈላጊ ስለሆነ ይህን ቻናል ሰብስክራይብ ማድረግ፣ ይህን ቪዲዮ ደግሞ ላይክ ማድረግ እንዳትረሱ። ለሌሎችም በተለያዩ ሶሻል ሚዲያ ላይ በፌስቡክ ላይ በቴሌግራም ላይ ሼር አድርጉላቸው እንዲጠቀሙበት። በሌላ ጠቃሚ ቪዲዮ እስከምንገናኝ ቸርን ሰንብት። ቸር ያቆየን።